ሰላም ለእናንተ ይሁን ውድ የዚህ ቻናል ተከታታዮች ወንድሞቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ስራ፣ ጤና፣ ተማሪዎችም ካላችሁ ትምህርት እንዴት ይዟችኋል እላለሁኝ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ለዛሬ ይዤላችሁ የመጣሁት ከላይ በምስሉ ላይ እንደምታዩት በፊደል ጨ የሚነሱ የአማርኛ ቃላትን ከባለ ሁለት ፊደል ጀምረን እስከ አራትም አምስትም ፊደላት ያሉ ቃላት ምስረታ እንቀጥላለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትሆኑ አሳስባለሁኝ። ቻናሉን ሰብስክራይብ፣ ሼር እና ላይክ ማድረግ የቤተሰባዊነት መገለጫ ነው እንላለን። መልካም ትምህርት እስከ ፍጻሜ አብራችሁኝ እንድትሆኑ በድጋሚ አሳስባችኋለሁኝ። አሁን በቀጥታ ወደ ቃላቶቹ ገባለሁ ማለት ነው። እሺ፣ የመጀመሪያው ቃል ከዚህ ከላይ እንደምታዩት ምንድነው የሚለው? ጨሰ፣ ጨሰ። ጨዋ፣ ጨዋ። ጨፌ፣ ጨፌ። ጨው፣ ጨው። እሺ፣ ጨሌ፣ ጨሌ። ጨምሮ፣ ጨምሮ። ጨላ፣ ጨላ እና ጨቅ፣ ጨቅ። እሺ፣ እነዚህን ቃላት ሪቫይዝ እናድርጋቸው። ጨሰ፣ ያው ጨሰ ነው። አቧራው ጨሰ እንዳትሉኝ እንጂ። ጨዋ፣ ጨፌ፣ ጨው፣ ጨሌ፣ ጨምሮ፣ ጨላ። ጨላ ማለት ይሄ ወደ አረዳ ቋንቋ ወሰድ ያደርገዋል መሰለኝ። ጨላ ማለት ገንዘብ እንደማለት ነው። ያው ታውቁታላችሁ አብዛኞቻችሁ። እዚህኛው ጋር ደግሞ ጨቅ፣ ይሄኛውም እንደዛው ነው። የአማርኛ መዝገበ ቃላት ላይ ሁለቱን አናገኛቸውም። እነዚህን ይችንና ይችን ማለት ነው። ጨቅ ነው ማለት ለምሳሌ ብዙ አለ እንደማለት ነው። እዚህ ጋር እናንተ ማየት ያለባችሁ ቃሉን ማንበብ መቻል እና ፊደሎቹን ማገጣጠም መቻሉ ነው ዋናው ነገር ብዬ ነው። በጣም አሪፍ፣ እንቀጥላለን። እሺ፣ ወደ ቀጣይ ገጽ እንገባለን። ጨለመ፣ ጨለመ። እነዚህ ደግሞ ባለ ሶስት ፊደል ናቸው እንደምታዩት። ጨለማ፣ ጨለማ። ጨለጠ፣ ጨለጠ። ጨለፈ፣ ጨለፈ። ጨመረ፣ ጨመረ። ጨመቀ፣ ጨመቀ። ጨመተ፣ ጨመተ እና ጨረሰ፣ ጨረሰ። በጣም አሪፍ። እዚህ ጋር ያሉትም ቃላት ሪቫይዝ እናድርጋቸው። ጨለመ፣ ያው ጨለመ ነው እንግዲህ እንደምታውቁት። ጨለመ፣ ጨለማ። ጨለጠ፣ ጨለጠ ማለት ጨረሰ እንደማለት ነው። በሌላ አባባል ለውሃ ነው የሚሆነው እንጂ ወይ ለሚጠጣ ነገር ማለት ነው። ጨለፈ፣ በማንኪያ ጨለፈ፣ ትንሽ ነገር መቀነስ ማለት ነው። ጨመረ፣ ጨመረ ነው። ጨመቀ፣ ያው ማንጎ ጭማቂ ምናምን። ጨመተ ማለት ደግሞ ዝም አለ ማለት ነው። ይሄኛው ላታውቁት ትችላለች። ጭምት ማለት ዝምተኛ ማለት ነው፣ ወይም ዝም የሚል የተረጋጋ እንደማለት ነው። ጨረሰ፣ ጨረሰ ነው። እሺ፣ ወደ ቀጣይ ገጽ። ጨረቃ፣ ጨረቃ። ጨረር፣ ጨረር። ጨርሶ፣ ጨርሶ። ጨርቅ፣ ጨርቅ። ጨቀየ፣ ጨቀየ። ጨቅላ፣ ጨቅላ ህፃናት ይባላል። ጨቅላ። ጨቆነ፣ ጨቆነ። ጨቋኝ፣ ጨቋኝ። እሺ፣ እነዚህንም ሪቫይዝ እናድርጋቸው። ጨረቃ፣ ጨረር፣ ጨርሶ፣
ጨርሶ ይማርሽ ይባላል። ጨርቅ ልብስ ማለት ነው። ጨቀየም የሆነ ጭቃ ሲነካል ማለት ነው። ጨቅላ ትንሽ ገና ህፃን እንደማለት ነው። ጨቅላ ህፃናት ይባላል። ገና የተወለዱ ህፃናት እንደማለት ነው። ጨቆነ ጭቆና ደረሰባቸው። ጨቋኝ በጣም አሪፍ። እሺ እንቀጥላለን። አሁንም እንደዚህ እያል ጨበጠ ጨበጠ ጨብጡ ጨብጡ ጨከነ ጨከነ ጨካኝ ጨካኝ ጨዋታ ጨዋታ ጨጓራ 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 በሽታ መመኝ እናለና ጨፈረ ጨፈረ ጨፈነ ጨፈነ በጣም አሪፍ። ጨበጠ ጨብጡ ጨከነ ጨካኝ ጨዋታ ጨጓራ ጨፈረ ጨፈነ ይላል ማለት ነው። በጣም ጥሩ። እነዚህ እንደምታዩት እንግዲህ እስካሁን ባለ 2 እና ባለ 3 ፊደላትን እየመሰረትን ነበር ማለት ነው። አሉ አሁንም ያላለቁ ስለሆነ እንቀጥላለን። እንደሚለው ጨመደደ ጨመደደ። እሺ ጨቀጨቀ ጨዋነት ጨዋነት ያስከብራል። ጨዋነት ጨፈጨፈ ጨፈጨፈ ጨካኞች ጨካኞች ጨፈለቀ ጨፈለቀ ጨመረች ጨመረች ጨዋታ ጨመረች። ሊሊ ዛሬ ጨዋታ ጨመረች። ጨምረው በጣም ጥሩ። ምንድን ነው የተማርነው? ጨመደደ ጨቀጨቀ ጨዋነት ጨፈጨፈ ጨካኞች ጨፈለቀ ጨመረች እና ጨምረው የሚሉ ቃላትን ነበር የተማርነው። እንደምታዩት እንግዲህ እነዚህም ባለ 3 እና ባለ 2 ባለ 3 እና ባለ 4 ነው በጨ ቤት በአንደኛ ፊደል ብቻ ስንመሰርት የነበረው። ለዛሬ እስከዚህ ድረስ ከተማርን ይበቃል። ያው እንዳልኳችሁ ቪዲዮ ረዘም ሲል ስለሚያሰለች ለተማሪ ይበቃል ብዬ ነው። በቃ በቀጣይ ደግሞ ሌሎችን ክፍላት ይዤ እመጣለሁኝ ማለት ነው። እና ለዛሬ ይዤላችሁ የነበረው ቪዲዮ እንዳጠቃላይ ይሄን ይመስል ነበረ። በጨ ቤት አንደኛ ፊደል ቃላት ምስረታ እስከዚህ ሰዓት አብራችሁ ስለነበራችሁ ኮሜንት ስለምትሰጡኝ ስለምታርሙኝና ላይክ ስለምታደርጉልኝ በጣም አመሰግናለሁኝ። አሁንም ለቻናሉ አዲስ እህት ወንድሞቼ ካላችሁ ለተማሪ እህቶች ወንድሞቻችሁ ደግሞ ሼር ማድረግ ላይክ ማድረግ ሀሳብ አስተያየት ካላችሁ ኮሜንት መጻፍና ሰብስክራይብ ማድረግ ቻናሉን ማበረታታት የቤተሰባዊነት መገለጫ ነው። ምናልባት በግል መማር የምትፈልጉ ካላችሁ በኦንላይን እያስተማርን ስለሆነ ማለት ነው እዚህ ባስቀመጥኩት ቁጥር ደውሉልኝ፣ እንገናኛለን። በኢሞ፣ በዋትስአፕ፣ በቴሌግራም ታገኙኛላችሁ። በድጋሚ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። እስከዛው ቸር ሰንብቱ። ባይ